አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ስራ እንዴት ይዟችኋል? ከኔ ጋር ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እስኪ ዛሬ እንግዲህ ከኔ ጋር መኮረና በሻሜል በዶሮ እንስራ። ተከታተሉኝ፣ አብራችሁኝ ሆኑ። ለመስሪያ ያዘጋጀኋቸው ግብአቶች እዚህ ጋር ደቃቁ የተቆረጠ ሽንኩርት አለኝ፣ በደቃቁ የተቆረጠ ቲማቲም፣ ነጭ ሽንኩርት፣ 3 ቃሪያ ትንንሾቹ፣ እንዲሁም እዚህ በአራት ማዕዘን በትናንሹ የቆረጥኩት ዶሮ አለኝ። እዚህ ጋር ቲማቲም ድልክ አለኝ፣ ጨው፣ ፍልፍል አስወጥ፣ ምንድነው ይሄ ፋብሪካ ነው የሚባለው፣ በርበሬ የሚያቃጥለው በርበሬ ማለት ነው ፋብሪካ፣ ከሙን፣ ኮዝበራ፣ ኦርጋኒዮ። ተከታተሉኝ፣ አብራችሁኝ ሆኑ። ወደ አሰራሩ ሽንኩርታችንን እንጨምራለን። ትንሽ ዘይት አድርጌያለሁ ስለማይመቸኝ ቅድሚያ ጨምሬው ነው ዘይቱን። ሽንኩርታችንን እናቁላላለን በዚህ መልኩ። እዚህ ጋር መኮረኒያችንን ጥደናል፣ እየበሰለ ነው። ያው ትንሽ ዘይትና ጨው አድርገን ጥደናል፣ እየበሰለ ነው ማለት ነው። 1 ኪስ ነው የተጠቀምኩት። ከዛ ሽንኩርታችን እንደዚህ ከተቁላላ በኋላ ነጭ ሽንኩርታችንን እንጨምራለን። ነጭ ሽንኩርቱንም አብረን እንጠብሰዋለን ማለት ነው። ዶሮውንም አብረን እንጠብሰዋለን። እንደዚህ አብሮ ሲጠበስ ሽንኩርቱ ጋራ ቆንጆ ይሆናል ማለት ነው። ከዛ ዶሮአችንን እንደዚህ ከጠበስን በኋላ ውሃውን ጨርሷል፣ ቅመማችንን እንጨምራለን ማለት ነው። በዚህ መልኩ ተጠብሷል። እውነት ከለሃም መፍሩሙ ይሄ የዶሮ ነው የሚጣፍጠው፣ ይመቸኛል። እኔ የዶሮ በጣም ይጥማል። አሁን ቲማቲማችንን ጨመር፣ ሰርታችሁ ሞክሩት። እውነት በጣም ይጣፍጣል። ከስጋው በቃ ይሄ ነው የሚጣፍጠው። እኔ ይሄ ይመቸኛል። እኔ እንጃ የሁሉም አሰራር ይለያል፣ በየቤቱ የሁሉም ይለያያል። እኔ ግን እንደኔ ይሄ ይመቸኛል። ሰዎቹም ይሄን ነው የሚወዱት። እንደዚህ ካቁላላን በኋላ ቲማቲማችንን ድልካችንን እንጨምራለን ማለት ነው። ቤተሰብ ቃሪያችንን ተረስቶ ችግር የለውም፣ አብሮ ለሽታ አይደለ ይደርሳል። አሁን ይደረስበታል እና ሰርታችሁ ሞክሩት ውዶቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አሳድጉኝ የኔ ውዶች። አንድ ላይክ ለኔ ይጠቅመኛል። ለብዙ ሰው እንዲደርስ አድርጉልኝ። የእናንተ ድጋፍ ያስፈልገኛል። አሳድጉኝ እላለሁኝ።
ትንሽ ውሃ እናድርግበት። እኔ ውሃ የምጨምረው ከዚህ ነው፣ ከመኮረኒ ውሃ። ቆንጆ ነው፣ ጣዕም ይሰጠዋል። የመኮረኒ ውሃ ብታደርጉበት ጣዕም አለው ማለት ነው። በዚህ መልኩ እንግዲህ እየበሰለ ነው። መኮረኒያችንም እዚህ ጋር በሰለ። ከዛ መጨረሻ ላይ ኩዝበራ እና ይሄ ያለን ክሬም ጠብቅ፣ ከዛ ጆብን ካስ አንድ ማንኪያ እንጨምራለን ማለት ነው። ጣዕም ይሰጠዋል ማለት ነው እንደዚህ። በዚህ መልኩ አልቋል ስልሳችን። ሞክሩት፣ በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። አሁን ወደ ክሬማ አሰራራችን። እዚህ ጋር ቅቤ ጨመርን። ከዛ 1 2 3 4 ዱቄት ማለት ነው። 4 ማንኪያ ዱቄት። ኦኬ። በቅቤው ዱቄቱን እሽት ካረኩ በኋላ በዚህ 2 ነው ውሃ የጨመርኩት፣ በዚህ ማለት ነው። ካነሰ ማለት ከወፈረ እንጨምርበታለን። 2 ነው አሁን የጨመርኩት ለ4 ማንኪያ ዱቄት። የሚወፍር ከሆነ እንጨምርበታለን። እና 4 ማንኪያ ወተት፣ ፈሳሹ ስለሌለኝ ኒዶ ነው ያደረኩት። ውሃ የጨመርኩት በፈሳሽ ወተት ከሆነ ያው ውሃ እንጨምርም ማለት ነው። እኔ ኒዶ ስለሆነ ነው ወተቴ። ቤተሰብ ወፍሯል፣ ውሃ ያስፈልገዋል። እያያችሁ ጨምሩበታላችሁ ማለት ነው። ትንሽ ፍልፍል አስወጥና ጨው እንጨምራለን። ትንሽ ነው፣ በሻይ ማንኪያ የሚሆን። እንግዲህ ክሬማችን በዚህ መልኩ በስሏል ማለት ነው። በቅ በቅ እያለ ነው። አሁን መኮረኒያችንን አቀላቅለን ወደ ፍሩናችን እናስገባለን ማለት ነው። እንዲያያዝልን ከዚህ ጨመር አድርገን እናቀላቅለዋለን ማለት ነው። የመያያዝ ባህሪ እንዲኖረው በኋላ እንደዚህ ዘርግተናል። እንደዚህ አልብሰናል። በዚህ መልኩ አስተካክለናል። አሁን መኮረኒያችንን እንጨምራለን ማለት ነው ከላይ።
ያው በዚህ መልኩ አስተካከልን። እንደዚህ አስተካክለናል። ከዛ ጁብናችንን እንጨምራለን ማለት ነው ከላይ አሁን በዚህ መልኩ አልቋል። ጉዳይ አሁን ወደ ፍሩናችንን እንከታለን ማለት ነው። ፍሩናችንን ለኩሰናል። እንግዲህ በዚህ መልኩ ተጠናቋል መኮረኒያችን በሻሜላችን። ወዳችሁ ፈቅዳችሁ እስከ መጨረሻው ስለተከታተላችሁኝ ምስጋናዬ ከልብ ነው እያልኩኝ ሼር ላይክ አርጉልኝ ውዶቼ፣ አበረታቱኝ። እንዲሁም ቤተሰብ ያልሆናችሁ የደወል ምልክቷን እየነካችሁ ቤተሰብ አርጉኝ ይላለሁኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ባይ ባይ።